አሁን ዮኒን ከአማራ ትግል ስላባረር ነው የሴት ቡና አጣጭ አድርጌ ቁጭ አድርጌዋል። አይተሽዋል? ዮኒ አፍሪካናት ነው ዝም ብሎ የቀያየርክ ገባ ሜላት ናታያት ሜላት ልነግርሽ እኮ ነው። ከዚህ በፊት ስለ ሜላት ሜላት አሁን ያጠፋችው አሁን እኔ ጄኒፈር ሎፔዝ ቡና አጣጭ ነው። አሁን ስለ ያቺ ስላበቀለሽ ሲወራ የከረመውት ደግሞ ታረቁ ጠፋው። ሌላ ደግሞ ይዞ መጥቷል። ሐሜት ላይ ነው አሁን ጓያው ተመቷል። ክንፉን ቆርጬን የጣልኩት መንቀሳቀስ ወደ አማራ ትግል ሊመጣ አይችልም። ማት አማራ አዋርዷል። ስድቡን ታስታውሻለሽ? ፋኖን አዋርዷል። ከዚህ በኋላ አማራ ብሎ ሊናገር አይችልም። ያገው ሸንጎ ነው። ወድቋል። እሱ ወድቋል። ተይው፣ እኔ ማንሳትም አልፈልግ። ተመቷል። በስናይፐር ነው ግራ ክንፉን የመታው። ሲሳደብ ይውላል። ማንም አይሰማው። ባናት ነው መጣ ተጓያው የሚሉ ተጠንቀቅ። ሞት አይመጣም። እሱ እንጥላም ታቱን ነው መፈቀለት ኑዚያ ሞጣ ቀራኒው ግጠመኝ ሽንታ እንዳውራ ዶሮ ነበር ጉሮሮ ላይ የምቆም በመጣ ላንታ ካልመጣ ሽንትም ፖፖ ላይ የምትቀዘን እኔ ዝም ብዬ እንዲቦርጥብህ አትነሳ። አውራጣት የሚያክል ሰውዬ እዚህ አትላንታ ላይ እንቅጠምና በሉት ምና ፈሳ በረንዳ ዳር ስርግጫ ነው ምነው ሞት አይመጣም። እሱ እንጥላም ውጣ አስታወኝ ተማይት ውጣ። የአማራን ትግል አንተ መምራታችን ተገለባባጭ። አንዴ ሙስሊም፣ አንዴ ክርስቲያን፣ አንዴ ፕሮቴስታንት፣ አንዴ ኋብይ፣ አንዴ ሽጉጫ ሽጉረ የሴት ደላላ ያልከው ሰው ምንም ላረጋ አልችልም። ቱርኪ ደቂቃ አሰርተና ምንም እኮ ላረጋ አልችልም። ወይም ሴት ከሆንሽ ምንም ላረግሽ አልችልም። ተለቅ ያለ መቀመጫ ቱርክ አሰርተሽ መምጣት ይቻላል። ከዚያ ውጭ እኛ በእኛ ቤት አናስገባ። ሰው ትንሾች ባሪያዎች ጸጉራቸው ቢነሳ ፊልተራቸው ቢነሳ ፈንድደው የሚገኙ ሴቶች በእኛ ቤት አይገቡ። አስረግጬ ነው የምነግርሽ። ጣውላቂቶች እዚህ ውስጥ ምንም አይሰሩ። የተመረጡ ሴቶች ነው የሚገቡት። ኮንፊደንስ የሌላቸው ሴቶችም እዚህ ቤት አይመጡ። በምንም ታምር አይጠይቁ። ተዋርደው እንደሚወጡ ስለሚያውቁ ኮተታም ሴት እኛ ጋር አይመጣም። መጀመሪያ ቁንጅናዋ የተለካ መሆን አለባት። አስተማሪ መሆን አለባት። ተሳዳቢ መሆን የለባትም። ቆንጆ መሆን አስተካክል አስተካክል ይጣነ ተሰብሯል ያልኳችሁ አዲስ እስከማመጣ ድረስ ለምን ተጨነቃ? ለምን እንደዚህ አይሆንም? ከፈለገ ይጣመም ለምን ለማን ነው የምትጨነቁት? የሚያገባኛል ለማን ነው የምትጨነቀው? መነጽሩ ተጣመመ ምናምን ለምን እንዲህ አይሆንም? ሲፈልግ ነው ያሳየኝ እንጂ ወስሮ ብዙ ጋይ መነጽር የዘረፋ ስልትና ድርጅት አቋቁሞ ሲዘርፍ ነበር። አሁን ደግሞ አዲስ ስልት አቋቁሞ መጥቷል። በዚሁ በፕሮፌሰሩ መሪነት በእነ ባህሪ ፍሳ፣ በእነ መኮንን ሞረዳ፣ በዮናስ ጓየው ግልጽ አድርጌ ልንገራችሁ ዛሬ አንደኛ መኮንን ሞረዳ፣ ሁለተኛ ሊባኖስ ዮሐንስ ነው፣ ሶስተኛ ዮናስ ጓየው ሙሉነ፣ አራተኛ ኮይን ሳራ የምትባል ሳራ ተክለ ጻዲቅ የምትባል ትግሬ በአማራ ህፃናት የምትጠረጠር ለጌዎች አሳልፈው ተሰጠች ባላኛዋ እሷ ነች። ባሏ ደግሞ በሂውማን ትራፊኪንግ ነው ምናምን የሚጠረጠር ሻሪያ። እነዚህ እንግዲህ አማራ ነን ብለው ግግም ብለው ሳንቲም ለሌላ ሰው የሰጡ አስመስለው በውስጥ ግን ይሰበስባሉ። በቃ መኖራቸው